አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ የዩቱብ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? እኔ አልሐምዱሊላህ ደህና ነኝ። ዛሬ መጥቻለሁኝ በቪዲዮ ማለት ነው። ምን ትላላችሁ? ዛሬ ብቅ ብያለሁኝና ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንዲሁም አስተያየታችሁን ኮሜንት ላይ ማስፈር ትችላላችሁ። በብዙዎች የፈለጋችሁትን ነገር አስተያየት የምትሉትን ምናምን ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ኮፒ ሊንክ ሼር አድርጉልኝ። እሺ አስተያየት ይቀበላለሁኝ። እና ምን ልላችሁ ነበረ፣ ቪዲዮዬን ኮፒ ሊንክ አድርጉልኝ ስወዳችሁ። ይህን ቪዲዮ የምታዩ በሙሉ ደግሞ ሰብስክራይብ አድርጉኝ፣ ማለት ያላደረጋችሁኝ አድርጉኝ። ዛሬ ምንድን ነው ሁላችሁም ያለሁበትን ታውቃላችሁ። አወራሁኝ ከሆነ ወይስ አላወራሁም እንጃ። ብቻ ያለሁበትን ላይቭ ቪዲዮ አልሰራሁም። ላይቭ ላይ ነው የነገርኳችሁ ያለሁበትን ሁላችሁም ታውቃላችሁ። የማታውቁ ደግሞ አሁን ታውቃላችሁ ማለት ነው። ያልሰማችሁ ላይቭ ላይ ያልሰማችሁ ምን ልላችሁ ፈልጌ ነው። እኔ አሁን ዛሬ ከውዱ ባለቤቴ ጋራ ብቅ ነው የምለው። እንግዲህ እዚህ በኋላ አንጠፋም ማለት ነው። ሁላችሁም ሰብስክራይብ አድርጉ። ብቅ እንላለን ከዚህ በኋላ ኢንሻአላህ። እና አሁን እየበጠሁ ነው ብሎኝ ነው ካሜራ ያዝኩት። ግን ባለቤቴ ቪዲዮ እንትን ማለት ዩቱብ ይኑረኝ አይኑረኝ ምንም የሚያውቀው ነገር የለውም፣ ምንም አያውቅምና አሁን እነግረዋለሁኝ፣ እንዳለኝ እነግረዋለሁኝ። ይሄ ቪዲዮ ሊፖስትም ላይፖስትም ይችላል ስላችሁ፣ ከተቆጣኝ አልፖስተውም። አይ ችግር የለውም ስሪ ካለኝ ግን እሰራለሁ፣ እንሰራለን ማለት ነው። ግን እሺ የሚል አይመስለኝም። ካላለም እጠፋለሁኝ ከዩቱብ አለም ማለት ነው። ምን ይደረጋል? ዩቱብ አሰሪም አይሆንም ካለኝ ምን ማድረግ እችላለሁ? ማቋረጥ ነው አይደለም? እና አሁን እየመጣሁ ብሎኛል። እና ሁላችሁም ቤተሰብ አድርጉኝ። ቤተሰብ ያላደላችሁ ማለት ነው። ዛሬ ከባለቤቴ ጋር አስተዋወቃችኋለሁ። እስከ ዛሬ እኔም ብቻ ነበር የምታውቁኝ። እስከ ዛሬ ለምን ብቻዬን እሰራለሁኝ ብዬ ማለት ነው። ከቤት ወጣሁኝና የራሳችንን ህይወት የምንኖርበት ይሆናል ማለት ነው። በቃኝ፣ የሰው ቤት በቃኝ ብዬ ወጥቻለሁኝ። እናንተንም አላህ ከሰው ቤት ያውጣችሁ ያ ረቢ፣ ከስደት ዓለም አላህ ያውጣችሁ። የሰው ቤት በጣም አንቀጥቅጦናል፣ ሳልችቶናል። እና እናንተንም እንደኔ ያውጣችሁ እላችኋለሁ የኔ ቅመሞች። እዚህ በኋላ ከፈቀደ እሱ ከፈቀደ አንጠፋም፣ አብረን እንመጣለን ማለት ነው። እሺ እና እንዳትረሱ ሼር ሰብስክራይብ አድርጉልኝ። እሺ መጣ ምን አህላ እንዴት ነህ? እንኳን ደህና መጣህ። ሰላም ነህ? አልሐምዱሊላህ እኔ በጣም ሰላም ነኝ። እንዴት ነህ? ና ወዲህ። እኔ ጠፋ ሰው ደህና ነህ? እኔ ያለው አልሐምዱሊላህ። እንዴት ነህ አንተ? ወዲህ እንጂ ምንድን ነው? እና ማለት ነው ፋሚሊ፣ የኔ ፋሚሊ መጥቷል። ውድ ባለቤቴ ይሄውነታ ምንድን ነው ያስከው? በኋላ ደህና ነህ? ግን በጣም ነው ናፈቀኝ እኮ። አልናፈቅም አንተ? ኧረ እኔ ብሳለሁ አይደል? አንተ በጣም ናፍቀሃል። ናፍቄያለሁኝ እያለ ነው። ምንድን ነው በኋላ ያስከው? አሳየኝ እስኪ አሳየኝ። ይሄ ምንድን ነው? ለማን ነው ያመጣኸው? ለማን ነው ይሄ? ለማን ነው ትያለሽ ይለኛል እንዴ? ካለ ወትሮ አበባ ገዝቶ አመጡልኝ። እንዴት ለማን ነው አልልም።
መጠየቅ አልችልም? እችላለሁ እንዴ! ካለወትሮ ነው ደግሞ ያመጣው። እየቀለድኝ እንዳይሆን አንተን ያመጣኸው ይሄንን ለኔ ያመጣኸው ደግሞ ጃኬትህ እንዴት አባቱ ያምራል! አዲስ ገዝተኸው ነው? ያምራል በጣም አይደለም? ፋሚሊ እኔ ዩቲዩብ ልሰራ ነው፣ ትፈቅድልኛለህ? አይ ችግር የለውም። ይሄ ካሜራ ሊፖሰትም ላይፖሰትም ይችላል። አንተን ላስፈቅድ ነው የመጣሁት። አንተን ላስፈቅድ ነው የመጣሁት ስለ ዩቲዩብ እሰራለሁኝ፣ ግን እንደምትሰራ አላውቅም ነበር፣ ግን ማሳወቅ ነበረብኝ። ይቅርታ ማሳወቅ ነበረብኝ። አሁን ግን ስሪ ካልከኝ እሰራለሁኝ፣ አይሆንም አትስሪ ካልከኝ ደግሞ እተዋለሁ። ምን ይመስልሃል? ቆይቻለሁ ትንሽ 1 አመት ምናምን ይሆነኛል ዩቲዩብ በጀመርኩ። አይሆነኝም፣ 1 አመት አይሆነኝም። ከተመቸህ አብረን እንቀጥላለን፣ ካልተመቸህ ግን እተዋለሁ ማለት ነው። እንዳንተ ፍላጎት እንዳንተ ፍቃድ ነው። እና ደግሞ ይሄ ለኔ ነው። እንዴት አባቱ ይጣፍጣል! እውነት የእንትን ነው ይሄ፣ ተመልከቱ። የእንትን ነው ግን ሽታው ይለያል። የኔ ወይ በጣም ነው የማመሰግነው። ሽኩራን አመሰግናለሁ። በጣም ንፍቅ ብለህ ይገርመህ ነበር። በጣም ንፍቅ ብለህኝ አንተ ሳልናፈቅም ስራ እንዴት ይዞሃል? ደግዬ ነህ። እና ይችን የመሰለች ስጦታ ይዞልኝ መጥቷል ውድ ባለቤቴ። ኢንሻአላህ እንግዲህ በኋላ እናወራና ከካሜራ ጀርባ እናወራና የሚፈቅድ ከሆነ ይፖሰታል፣ እንመጣለን ማለት ነው። ለማይፈቅድ ከሆነ ደግሞ አሳውቃችኋለሁኝ ማለት ነው። ዙሩ ዙሩ አሳውቃችኋለሁኝ። እና ኢንሻአላህ ይህን ይመስላል የኔ ውድ ባለቤት። እንዴት አስተያየታችሁን ኮሜንት ላይ ሸብረቅረቅ አድርጉልኝ። ኮሜንት ላይ እሺ ወዳጄ እና ወዳችኋለሁኝ። በተረፈ አሁን ስራ ውሎ ደክሞታል፣ እኔም ደክሞኛል። ስራ ነው የቆየው፣ እሱም ስራ ነው የቆየው፣ እኔም ስራ ነው የቆየው ነው። እና ምሳ ልንበላ ነው። እወዳችኋለሁኝ ፋሚሊ። እሺ ምሳ እንብላና እናወራለን። አብረን ቁጭ ብለን እናወራለን። የሚፖስት ከሆነ ፖስተዋለሁኝ፣ የማይሆን ከሆነ አይሆንም ካለ ደግሞ አቋርጠዋለሁኝ ማለት ነው። ውድ ፋሚሊዎቼ ውድድ ማድረጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከዚህ በኋላ አላህ ከፈቀደው ሁላችንም አንጠፋም። እሺ ውዶቼ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሆኖልኝ ውድድ ነው ማድረጋችሁ። ቤተሰብ አድርጉኝ ግን እሺ፣ ስወዳችሁ። እሺ ስጦታውን ግን በጣም ወደድኳል። እንዴት አይደለም፣ የጨርቅ እኮ ነው፣ የጨርቅ ነው ግን ሽታዋ ኑር ናት። ያልበዛች፣ በጣም ያልበዛች፣ በጣም ያላነሰች። ሽታዋ ወርቅ ናት። እናንተንም አላህ ወርቅ ያልብሳችሁ ቅመሞቼ፣ ወዳችኋለሁኝ። ከስደት ዓለም አላህ ያውጣችሁ። እሺ ይቅርታ። እሺ እና ምን ልበላችሁ፣ በጣም ነው የምወዳችሁ። ሀቂቀትን እንዲህ ማሾፍ ምናምን አይመቸኝም። በጣም እዚህ የተዋወቅኳችሁ ልጆች አላችሁ፣ በጣም ውድድ ማድረጋችሁ እና ሁላችሁም ባላችሁበት አላህ ይጠብቃችሁ። ሰላም ነገር አላህ ይወፍቃችሁ። ከስደት ዓለም አላህ ያወጣችሁ። ርዚቃችሁን አላህ ያፍልቅላችሁ፣ ያፍልቅልን። የኔ ቅመሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ።